ኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርብ ዓመታት ታይቶ የማይታወቅ የተባለ ከባድ ውንጀላና ዛቻ በኢትዮጵያ ላይ ሲሰነዝሩ አመሹ። ኢትዮጵያውያንም ለአመጽ ይነሱ ሲሉ ጥሪ ማቅረባቸው በርካቶችን ግርምት ላይ ጥሏል። የኤርትራን 34ኛ ዓመት የነጻነት በዓል በማስመልከት ትናንትና መሻሹን ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምናልባትም ሀገራቸው ኤርትራ ከኢትዮጵያ ጋር እርቅ ከፈጸመችበት ከዛሬ 7 ዓመት ወዲህ ጠንከር ያለ ንግግር በኢትዮጵያ ላይ ሲናገሩ ታይቶም ተሰምቶም አይታወቅም ነበር። ላለፉት 34 ዓመታት ኤርትራን የመሩት አዛውንቱ መሪ ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው እንዳሉት የኢትዮጵያ መንግስት የሌሎች ሀገራትን አጀንዳ ይዞ በቀጠናው ላይ ግጭት ሊቀሰቅስብን ነው በማለት የኢትዮጵያ መንግስትን የከሰሱ ሲሆን ኢሳያስ አፈወርቂ በንግግራቸው የኢትዮጵያ መንግስት በውጭ ኃይሎች ይደገፋል ይበሉ እንጂ የውጭ ኃይሎቹም ማንነት ግን መዘርዘር አልፈለጉም ወይም ከመዘርዘር ተቆጥበዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው የሚሉት ኢሳያስ አፈወርቂ የውሃ ጉዳይ፣ ናይልና ቀይ ባህር፣ የባህር በር ማግኘት እንዲሁም ሌሎችም ጉዳዮች አሉ። የኩሽና የሴም ግጭትና የአፋር ህዝብና መሬትንም ለዚህ አጀንዳ መጠቀምና ጦርነትም በሰፊው ይቀሰቀሳል ያሉት ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት ይህንን ለማሳካት የጦር መሳሪያ እየገዛና ወታደራዊ ጡንቻውንም እያፈረጠመ ነው ሲሉ የኢትዮጵያ መንግስት ላይ ክስ አቅርበዋል። ከዚህ ቀደም እስረኞችን ጭምር በመፍታትና ወደ ሳዋ እንዲቀላቀሉ በማድረግ በይፋ የክተት አዋጅ ያወጁት ፕሬዝዳንት ኢሳያስ አፈወርቂ የጦርነት ስጋት አለብኝ በማለት ለመጀመሪያ ጊዜ ተናግረዋል። ከኢትዮጵያ ጋር የነበረው ተስፋ ሰጪ ሁኔታ አሁን ተኗል በማለት የጠቀሱት አዛውንቱ መሪ የኢትዮጵያ ህዝብም ለአመጽ እንዲነሳ ሲቀሰቅሱም ተደምጠዋል። አሳፋሪ በተባለውና በበርካታ ኢትዮጵያውያን በተተቸው በዚህ ንግግራቸው ላይ ቀድሞውኑ የገነጠሏትና በተለይም ላለፉት 34 ዓመታት ወደብ አልባ አድርጋ እንድትቆይ ያደረጓት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ አሳቢ መስለው መታየትን በትናንትናው ዕለት መርጠዋል። እሳቸው ለጦርነት እየተዘጋጁ ባለበት በአሁኑ ሰዓት አላግባብ ክስ በኢትዮጵያ ላይ ያሰሙ ሲሆን ኢትዮጵያውያንም ተነስተው ለአመጽ እንዲወጡ መጥራታቸው ደግሞ በርካቶችን ያሳቀና ያስደነቀ ሆኗል። ከዚህ ቀደም የአሜሪካው የሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን ኤርትራ የጦርነት ዝግጅት እያደረገች መሆኗን በመረጃ አጋልጠው ነበር። በአሳለፍነው ሳምንት በወጡት ዘገባዎችም በተለይም ደግሞ በአሜሪካው ምክር ቤት የሴኔት ውጭ ጉዳይ ስብሰባ ላይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለወታደሮች ጥሪ ማድረጋቸውንና ለጦርነት ዝግጅት እያደረጉ መሆኑን የሚያሳዩ በርካታ ሪፖርቶችም መውጣታቸውን በመናገር ኤርትራ ላይ አንድ ነገር ሊደረግ ይገባል በማለት መናገራቸው ይታወቃል። ለዚህ ምላሽ የሰጡት የቀድሞው የአሜሪካ ውጭ ጉዳይ ቢሮ ኃላፊ የነበሩት ጆሹዋ ሜስቬይን በበኩላቸው ኤርትራ አሁንም ትግራይ ውስጥ መሬት ተቆጣጥራ እንደምትገኝና በኢትዮጵያውያን ላይ ስጋት መደቀኗን በመግለጽ የጦርነት ዝግጅት ማድረጓም እሙን መሆኑንና የተረጋገጡ መረጃዎችን መውጣታቸውን በመጥቀስ የኤርትራ ኃይሎች የኢትዮጵያ መሬት ለቀው ሊወጡበት የሚችል አሰራር በፍጥነት ሊኖር እንደሚገባም ተናግረው ነበር። ኤርትራ ከድንበር ስምምነቱ በኋላ ለሁለት አስርት ዓመታት በኢትዮጵያ ተይዘው ቆይተውብኛል የምትላቸውን መሬቶች መልሼ ይዣለሁ ብትልም በርካታ ዓለም አቀፍ ተቋማትን ጨምሮ የድንበር አካባቢ ነዋሪዎች የኤርትራ ኃይሎች የኢትዮጵያን መሬት ከሰሜኑ ጦርነት ወዲህ ይዘው እንደሚገኙ በተደጋጋሚ ሲገልጹ መቆየታቸው አይዘነጋም። ይህ የፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ የሰነዘሩትን ትችትና ቁጣ እንዲሁም ዛቻና ኢትዮጵያውያንን ለአመጽ መቀስቀስን ጨምሮ በኢትዮጵያ ላይ ባነጣጠረው በዚህ ዘለግ ባለው ንግግራቸው ጉዳይ የኢትዮጵያ ፌዴራል መንግስት እስካሁን የሰጠው ይፋዊ ምላሽ የለም።